እና በእቅድ ውስጥ ካሉት ኃይለኛ መሳሪያዎች አንዱ ኮምፓውንድ ኢንተረስት ነው። እንደውም አልበርት አይንስታይን በአንድ ወቅት ምን ብለዋል? ሞስት ፓወርፉል ፎርስ ኢን ዘ ዩኒቨርስ ኢዝ ኮምፓውንድ ኢንተረስት። ምክንያቱም የኮምፓውንድ ኢንተረስትን ኢምፓክት ስታይ በጣም ሂውጅ ነው። ለምሳሌ ለመስጠት ያህል 27 ብር ከ40 $27.40 ሲንግል ላይ በየቀኑ 27 ብር ብታስቀምጥ ወይም ኢንቨስት ብታደርግ ሰምዌር በአንድ ዓመት ውስጥ 10 ሺህ ብር ይሆንልሃል ማለት ነው። ዊዝ ኮምፓውንድ ኢንተረስት ኢፌክት ማለት ነው። የ10 ሺህ ብር በ20 ዓመት ውስጥ ከግማሽ ሚሊዮን ብር በላይ ነው የሚሆነው። በ40 ዓመት ውስጥ ከ2.2 ሚሊዮን በላይ ይሆናል ማለት ነው። እንግዲህ this shows you how important compound interest is። ይሄ እንግዲህ የሚያሳይ የኮምፓውንድ ኢንተረስትን ኢምፓክት ነው ማለት ነው። እና ኮምፓውንድ ኢንተረስት በጣም ወሳኝ ነው ፐርሰናል በጀታችን ላይ። ስለዚህ ከምንም ዝም ብለህ ሴቭ ከምታደርግ አትሊስት ኢንቨስት ሰምዌር፣ ስታክ ሊሆን ይችላል፣ ኢቲኤፍ ሊሆን ይችላል። ሰምዌር ያ ብር የሆነ ነገር ላይ ይደርሳል ማለት ነው። እና እሱን ለመጠቀም የተሻለው መንገድ ወጣት እያለ መቆጠብ። ወጣት ሰው በ20 ዓመቱ 27 ብር በየቀኑ ማዋጣት ቢጀምር በ60 ዓመቱ እንግዲህ አትሊስት ሚሊዮነር ነው ማለት ነው። አትሊስት 2.2 ሚሊዮን ብር አለው ለሪታይርመንት የሚሆን ገንዘብ አለው ማለት ነው። እና ኮምፓውንድ ኢንተረስት በጣም በጣም ፐርሰናል ፋይናንስ ላይ አስፈላጊ የሆነ ኮንሴፕት ነው ማለት ነው። እና ዝም ብሎ ተራ ሴቪንግ ውስጥ ከማስቀመጥ እና 2% 3% ወለድ ከማግኘት ኮምፓውንድ ኢንተረስት ያለበት ቦታ ላይ ኢንቨስት ቢደረግ እንግዲህ ይህን ያህል ብር ነው ሊሆን የሚችለው ማለት ነው። ለዚህ ነው እንግዲህ ፋይናንሻል ሊትረሲ አስፈላጊ የሚሆነው ማለት ነው። በተለይ በወጣትነት ጊዜ ይሄ ፋይናንሻል ሊትረሲ በጣም ወሳኝ ነው። ወደ ስኬት በቀላሉ ሊወስድ የሚችል ግንዛቤ ነው ማለት ነው። እና የኮምፓውንድ ኢንተረስት ኢምፓክት በጣም ብዙ ነው። ህይወታችሁን ይቀይራል፣ ወደ ስኬት ይወስዳቸዋል።